በቦክሰር ፓንት ነው ቤት ውስጥ የሚንቀሳቀሰው። ሰረቅ አርጌ አይኔ ወደሱ ስወረውር ያልቆመ ቁላው ምራቄን አስዋጠኝ። ይሄማ እንኳን ቆሞ እንደዚሁም ቢከተው ጩኸቴን እለቀዋለሁ ብዬ ሴቷን ማድነቅ ጀመርኩ። በውስጤ ተጫዋች ሳሪ የሚል የሚኪ ድምጽ ከሐሳብ ያነቃኝ። ምን እንደሚያጫውተው ተጫዋች ትላለህ ጋግርታም፣ እኔን እንኳን መች ታጫውተኛለህ አለች ሰብለ። እኔም በውስጤ የወሬ ጨዋታው ቀርቶብኝ አልጋ ላይ ባጫወተኝ አልኩ። ሳሪ ቢራ ጠጪያ፣ አንተ እስኪ ቢራ ክፈትላት አለችው። ተነስቶ ከፍሪጅ ቢራ መጣልኝ። ቢራውን ሳይሆን ቁላውን እያየው ተቀበልኩት። ለራሱ ጂን ቀርቶ ቁጭ አለ። ሰብለ ቆንጆ እራት አቅርባ በልተን ቡናዋን ጠጣንና እኔና ሰብለ ቢራችንን ሚኪ ጂኑን መጠጣት ቀጠልን። አጠገቡ ቁጭ ብላ ከንፈሩን ስትስመው እኔን ከቁብም አይቆጥሩኝም። ያው እኛ ብዙ ጣጣ ጭንቀት ምናምን የለብንም። አልደበረሽም አይደል አለችኝ ሰብለ። አረ በጭራሽ ተጫወቱ እኔ ልሂድላችሁ አልኩ። አረ ጠጪ ተጫውተሽ ትሄጃለሽ አለ ሚኪ። አይ አረብሻችሁ፣ ድምጻችሁን ግን ቀነስ አድርጉ እኔንም